በጌታ የተወደዳችሁ ቅዱሳን ወንድሞቼና እህቶቼ አባቴ ቡርካን አባቶቼና እናቶቼ እግዚአብሔር ምሕረትና ቸርነቱን አብስቶልን እንደዚህ አይነት ጊዜ ስለሰጠን የተባረከውን ተስፋችንን ጌታችን ኢየሱስ ክርስቶስን ያከበርን መልካም ቆይታ እንዲሆንላችሁ እንታመናለን። አጭር ጸሎት እንጸልያለን። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ቃልህ ተገኝቷል እኔም በልቼዋለሁ ተብሎ እንደተጻፈ የመንፈስ ኃይል ጌታ እግዚአብሔር አባት ሆይ በአንደበቴ ላይ እንዲሆን በመንፈሴ ላይ እንዲሆን ጌታ እግዚአብሔር አባት ሆይ በቅዱስ ቅባት እግዚአብሔር አባት ሆይ ተቀባይኝ ዘንድ እግዚአብሔር አምላክ ሆይ ጸጋህንም ታፈስልኝ ዘንድ በኢየሱስ ስም ጸለይኩ። እግዚአብሔር ሆይ ለመናገር አቅም እንደምሰጥ ጌታ ሆይ ለመስማት ጸጋን ትሰጣለህና እግዚአብሔር ሆይ የቅዱሳንን ልብ ትከፍት ዘንድ በጌታ በኢየሱስ ስም ጸልያለሁ። ቅዱሳን መላእክቶች ይስፈሩ አባት ሆይ እንደማር እንደወለላ በመንፈሳችን ላይ በነፍሳችን ላይ በስጋችን ላይ ተጽዕኖ ፈጣሪ እንዲሆን በኢየሱስ ስም ጸለይኩ። የሐዋርያው ጳውሎስ የኤፌሶን መልእክት ጌታ እግዚአብሔር አባት ሆይ እነሆ አንተ የሰጠውን መልእክት ጌታ ሆይ ዛሬ እንድንናገር እንድናስተምር ጌታ እግዚአብሔር አባት ሆይ በውስጣችን የከበደ ክብር ስላስቀመጥክ ጌታ ሆይ ስም የተባረከ ይሁን። እግዚአብሔር ሆይ በዚህ ሸክላ ዕቃ ውስጥ የከበረ መዝገብ አለ ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ይህ መዝገብ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ይገለጽ ዘንድ ክርስቶስ ኢየሱስ በውስጥ ያለው የሚኖረው ይገለጽ ዘንድ ጸልያለሁ። የክብር ተስፋ የሆነው ክርስቶስ በውስጣችሁ መኖሩ ነው ተብሎ እንደተነገረ ይህ ምስጢር በጌታ በኢየሱስ ክርስቶስ ስም ለቅዱሳን በኢየሱስ ስም ይገለጽ ዘንድ ጸልያለሁ። እሳት ጌታ እግዚአብሔር አባቱ የቃል እሳት በናዝሬቱ በኢየሱስ ክርስቶስ ስም ሕዝብህን ይነካ ዘንድ ይለውጥ ዘንድ ጸልያለሁ። ክብር ለዘለዓለም እስከ ዘለዓለም ለአንተ ይሁን። ለዘለዓለም ስም ብሩክ ይሁን። ሃሌሉያ። የእግዚአብሔር ስም የተባረከ የተመሰገነ ይሁን። የኤፌሶን መጽሐፍ የምታዩት ሃያኛው ክፍል ነው ላይ ያለ ነው። ይሄ የኤፌሶን መጽሐፍ ነው። በዚህ መጽሐፍ አማዞን ላይ አለ። ኢትዮጵያ ውስጥ አልቋል። በጣም ብዙ ስራዎች ይጠብቁናል ኢትዮጵያ ውስጥ እና ትውልዱን እንታደግ። በጣም ትውልዱን መታደግ ይኖርብናል። ምድራችን የእግዚአብሔር ቃል የሚነገርባት በወንጌል ሰዎች የሚድኑበት የሚለወጡበት ለትውልድም ለኢስት አፍሪካም ለአፍሪካም አልፎ ተርፎ ለአውሮፓና ለአሜሪካ በረከት የምትሆንበት ይህ ወንጌል በጌታ በኢየሱስ ክርስቶስም እንዲገለጥ እናንተም አብራችሁ እንድትቆሙ በጌታ ፍቅር እጠይቃችኋለሁ። የትኛውም አገልግሎት የትኛውም ህብረት እንደምታውቁት በሁሉም ጉዳይ ፋይናንስ ያስፈልገዋል። የራሳችን ስቱዲዮ ያስፈልገናል። የራሳችን የሆነ የህትመት ቦታ ያስፈልገናል። የራሳችን የሆነ ሪሰርች ቦታ ያስፈልገናል። የራሳችን የጥናትና የአምልኮ የምናደርግበት የምናስተምርበት ቦታ ያስፈልገናል። እና ይህን ደግሞ ስንል እግዚአብሔር በሚያውቀው አገራችን ላይ ላሉት በይበልጥ ገጠሩ ላለው ህዝብ ወንድሞቼ ምናልባት 5-6 ሚሊዮን ህዝብ እንደው በዛ ቢባል ከተማችን ውስጥ አዲስ አበባ ይኖር። ሌላው ያለው ህዝብ 110 ሚሊዮን በላይ ያለው ህዝብ ገጠር ውስጥ ነው ያለው። እርግጥ ለነፍሳት ሸክም ካለን ያንን ለማድረግ አብረን መስራት አለብን። ለእርቅና ለሰላሙ ለደስታው አብረን እንድንሰራ እንድንቆም ያቺ ምድር በኢትዮጵያና በኤርትራ ላሉ ቅዱሳን ደግሞ እንድንደርስ የእግዚአብሔር ይርዳን። በትግርኛ መተርጎም ይኖራል። በኦሮምኛ መተርጎም ይኖርብናል። በተለያዩ ቋንቋዎች መተርጎም ይገባቸዋል እና እነዚህ ስራዎች እግዚአብሔር ቢረዳን ያንን ለማድረግ አብረን እንስራ። ይሄ ሰውነት በዚህ ሸክላ ዕቃ ውስጥ የከበረ መዝገብ አለን ነው የሚለው እና በጣም የሚገርማችሁ ነገር መጽሐፍ ቅዱሳችን ጾታ አይጠይቅም፣ ዘር አይጠይቅም፣ የማን ወገን እንደሆንክ አይጠይቅም። የሚጠይቀው ጤናማ የሆነ ቃልና
እምነት ነው የሚጠይቀው። ሁለት ነገሮች ነው የሚጠይቀው። እምነት ደግሞ ከለር የለውም። ጥቁር ሰው ሊያምን ይችላል፣ ነጭ ሰው ሊያምን ይችላል፣ ኦሮሞ ሊያምን ይችላል፣ ትግሬ ሊያምን ይችላል፣ አማራ ሊያምን ይችላል። whoever it is እና ጾታ የለውም። የትውልድ ሀረግ አይጠይቅም። የክርስቶስ ቃል ሎጎስ የሚለው ይሄ ቃል የእግዚአብሔር ቃል በአጠቃላይ አምነን የምንተገብረው ጉዳይ ስለሆነ መልእክቱ ጋር ክብደቱን ነው ማየት ያለባችሁ። የመጽሐፍቶችም የትምህርቶችም የተለያዩ መንፈሳዊ አገልግሎቶችም በምናይበት ጊዜ ሳብስታንስ ወይ ደግሞ ክብደት እና ተመዝነ ቀለህ ተገኘ ይለዋል እና ትልቅ ቦታ ላይ ስላለም አይደለም፣ ግን ክብደት የክርስቶስ አእምሮ አለው ወይ? የክርስቶስ ልብ ያረፈበት ነው ወይ? ይህ ቃል ተተንትኖ በደንብ ተሰርቶ ኤክሰጀስሱ ተሰርቶ በደንብ አርጎ የወጣ ነው ወይ? ጌታችን ኢየሱስ ክርስቶስ ያንን እኮ ተራ የሆነ ልጅ 5 ዓሣ 2 እንጀራ ያለው በቃ ምንም ነገር እኮ የለውም፣ ከየት ስሙ አይታወቅ ምኑ አይታወቅ፣ ግን በቃ ብዙዎችን መገበበት፣ ብዙዎች ተለወጡበት እና እግዚአብሔር የትኛውንም መስዋዕት ይቀበላልና እንደው ፖለቲሳይዝም ባናረገው በጣም ጥሩ ነው። ከከሌ ቸርች ከከሌ ቦታ ከኛ ወገን አይደለም ከኛ ወገን ነው ከሚለው ስጋዊ ጉዳይ ወጥተን አብረን ብንሰራ ትውልዳችንን የሚቀጥለውን ትውልድ እናድናለን። ጌታ የተባረከ የተመሰገነ ይሁን። ዛሬ ኤፌሶን ምዕራፍ 4 ላይ ያለውን ነው የምንካፈለው። ከክርስቶስ መማር ከዛ ደግሞ መማር የሚለው ደግሞ ብዙ ጊዜ መመራመር የሚለው ጉዳይ ላይ እንመጣለንና ምናልባት ከዛ ላይ ዮሐንስ ወንጌል ምዕራፍ 5 ያለውን ሐሳብ ከዛ ጋር ደግሞ ክርስቶስን መማር ወይ ደግሞ ማወቅ በሚለው ደግሞ አንደኛ ቆሮንቶስ ምዕራፍ 2 እነዚህ 3 ጥቅሶችን አያይዘን እናያለን። በዚህ ሳምንት ይሄንን ከተነጋገርን የመጨረሻ 2 ርዕሶች ይኖሩናል። ሁለተኛው ርዕስ የመጨረሻው የሚሆነው መመገብና መንከባከብ የሚለው ነው። ክርስቶስ ኢየሱስ ቤተክርስቲያንን ይመግባታል፣ ይንከባከባታል። እንማራለን። በዛ ውስጥ መመራመር የሚለውን ሐሳብ በደንብ እናያለን ዛሬ። ከዛ ቀጥሎ መመገብና እንደዚሁ ደግሞ መንከባከብ የሚለውን ንጽሕትና ቅድስት ድንግል ሆና እንድትሄድ መከባከብ የሚለውን እናያለን። መጨረሻ ብርቱ የሆነች ይቺ ደግሞ ቤተክርስቲያን ትራምፈንት ቸርች የሆነችው ደግሞ ወደ ውጊያ ትገባለች እና ኃያላትን ስልጣናትን ሁሉ ለመርገጥ የተሰጠንን ስልጣን የክርስቶስን ማንነት በዛ ውስጥ አይተን እንጨርሳለን። መጽሐፉ ቨርስ ባይ ቨርስ አልሄድንም። ለምሳሌ እንደ ጢሞቴዎስ የቤተሰብ ጥናት ብለን እንደጀመርነው አልሄድንም፣ ግን አንዳንድ ሐሳቦችን ለማየት ነው። ይሄን ነው። ጌታ የተባረከ ይሁን። አነበዋለሁ። ኤፌሶን ምዕራፍ 4 ላይ ነው ያለው ከቁጥር 20 ጀምሮ ያለው። እናንተ ግን ክርስቶስን እንደዚህ ያልተማራችሁም በእርግጥም ሰምታችሁታልና እውነትም በእርሱ በኢየሱስ እንዳለ በእርሱ ተምራችኋልና የሚል ቃል ነው ያለው። ፊተኛ ኑሯችሁን ያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁ መንፈስ ታደሱ፣ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። ጌታ የተባረከ የተመሰገነ ነው። እና ከክርስቶስ ተምረናል ነው የሚለው እና ተምራችኋል የሚል ነው። እና ከክርስቶስ ደግሞ ያልተማራችሁት ጉዳይ አለ ብሎ ነው። ከየት አመጣችሁት ነው የሚለው። እና ያ ፍሬ ደግሞ መጨረሻ ላይ በእኛ መካከል ያለ ጩኸት፣ መሳደብ፣ ክፋት፣ እነዚህ ነገሮች በሙሉ ይወገዱ እያለ ይናገራቸዋል። እና ለጠላት እንዲው ቦታ አትስጡ፣ አትዋሹ። ውሸት በቃ ይሄ ፌክ የሆነ ሳቅ ጭምር ፌክ የሆነ ሳቅ ለምሳሌ ራሱ ውሸት ነው። በቃ ምንም እንደው እውነት ያልሆነ ያልተገለጠ ከውስጥ ያልወጣ ምንም ከውስጣዊ ሰውነታችን ያልወጣ ከእውነት ያልወጣ ከእግዚአብሔር ቃል ያልወጣ ማናቸውም ጉዳዮች በሙሉ ውሸት ናቸው።
እና ሐዋርያ ጳውሎስ ያንን ነው የሚናገረው። ጌታ የተባረከና የተመሰገነ ይሁን። እና መመርመር ያስፈልገናል መማር የሚል ሐሳብ ስላለው እና ይህ የሚናገረው ሳይንሳዊ ፍልስፍና መመራመር የሚለውን ጉዳዮች አይደለም። እዚህ ቦታ ላይ የሚል ሰዎች በሁለት ጉዳይ ላይ በጣም ሊያዋህዱት ይፈልጋሉ እና መንፈሳዊ ውስጣዊ ሰው የሚመረምረው መንፈሳችን በእግዚአብሔር መንፈስ በእግዚአብሔር ቃል ሆኖ የሚያውቀውና የሚረዳው ጉዳይ እና ምድራዊ ፍልስፍና ሁለቱ የተለያዩ ጉዳዮች ናቸው። ምድራዊ ፍልስፍና አያስፈልግም አይደለም ያለው፣ ግን ሰማያዊውን ነገር ለማወቅ የሰማያዊውን ምስጢር ለመረዳት ውስጣችን መንፈሳዊ ሰውነታችን ነው መመርመር የሚችለው። ለዚህ ነው አሁን ወደዛኛው ጥቅስ መሄድ የሚገባን እና ከእንዴት ነው የምንማረው? እንዴት ነው የምናስተምረው? በምን አይነት መንገድ ነው ቤተክርስቲያን በከፍታዋ ላይ መቆም የምትችለው የሚለውን ሐሳብ እዚህ ቦታ ላይ ለማየት እንችላለን። ላሳያችሁ። እዚህ ጋር አብረን ያየነው በበሰሉት መካከል ጥበብን እንናገራለን፣ ነገር ግን የዚህችን ዓለም ጥበብ አይደለም ነው የሚለው። አይደለም፣ በቃ ጥበብ አለ፣ ግን ይሄኛው ጥበብ አይደለም። ሌላ ሊነቅፈው ሊያዋርደው ወይ ምናምን ሌላው አይደለም የሚናገረው። ይሄኛው አይደለም፣ ለዚህኛው የሚሰራው ይሄኛው ነው፣ ለዛኛው የሚሰራው ያኛው ነው። ስለዚህ ከዛ ወደታች ብሎ እንደዚህ ይላል። ቁጥር 9 በመሰረቱ በጣም ማየት የምፈልገው 10 ጀምሮ ነው፣ ግን 9 ላንብበው። ነገር ግን ዓይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲሁ እንናገራለን። መንፈስም የእግዚአብሔርን ጥልቅስ ነገርስ እንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቀው ሰው ማን ነው? እንዲሁ ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። መንፈሳዊ ነገርን ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህንን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስ የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም። እንዲያስተምረው የጌታን ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለን ነው የሚለው። ጌታ የተባረከና የተመሰገነ ይሁን። እዚህ ቦታ ላይ ለፍጥረታዊ ሰው ይላልና አዲሱን ሰውንም ነው እየተናገረ። እኛ አዲሱ ፍጥረት የሆንን ሰዎች ነው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ አይቀበለውም። በመንፈስ መመርመር ስለሆነ ሊያውቀው አይችልም ይላል። እዛ ላይ ቆሮንቶስ ላይ የምናየው እዚህ ላይ ፍጥረታዊ ሰውና አዲሱ ሰው ወይ ደግሞ ኒው ክሪኤሽን የሚባለውን ሐሳብ እናያለን። በመሰረቱ ኒው ክሪኤሽን የሚለውን ሐሳብ የወንጌላውያን አማኞች በደንብ የያዙት አይመስለኝም እና አልፈውት የሄዱ ይመስለኛል። ድሮ መሰረታዊ የሆኑ ትምህርቶችን በዛ ጉዳይ ላይ እንማር ነበረ። አዲስ ሰው ሆንኩኝ፣ አዲስ ፍጥረት፣ ከቶም ላይነካኝ ኃጢአት ወይ ሞት እያልን እንዘምር ነበረ። በዛ የተነሳ እምነታችን ጤናማ ነበረ። በዛ የተነሳ ህይወታችን የተለወጠ ነበረ። ክርስትናዊ ባህሪያችን ደግሞ የበለጠ ፍሬው ተንጀርግጎ ይታይ ነበረ። አሁን ያ ጉዳይ ወደ ሌሎች እየተዛነፈ መጣና በተለያየ መንገድ ቀውስ የመጣበት ሆኖ እናገኛለን። ነገር ግን አሁንም አዲሱ ሰው ወይ ደግሞ ኒው ክሪኤሽን የሚለው አስተምህሮ መሰረታዊ የሆነው አስተምህሮ መገለጥ አለበት፣ ወደ ብርሃን መውጣት አለበት። ሐዋርያ ጳውሎስ በደንብ አድርጎ ያስተማረው ጉዳይ ስለሆነ የእግዚአብሔር ስም የተባረከ ይሁን። በውስጣዊ ሰውነቴ በእግዚአብሔር ሕግ ደስ ይለኛል ይላል እና እዚህ ቦታ ላይ ደስታችን የእግዚአብሔር ቃል ሲሆን የእግዚአብሔር ቃል በውስጣችን ሲያድግ ያም ክርስቶስ ኢየሱስ በውስጣችን ሲገለጥ ፍሬያማ ስንሆን ባህሪያችን ሲቀየር በሚመጡ ፈተናዎችና መከራዎች ክርስቶስን ማሳየት ስንችል
እነዚህ ጉዳዮች በሙሉ የእግዚአብሔር ቃል አዲሱ ፍጥረት ጠንክሮ በርትቶ በውስጣዊ ሰውነታችሁ ጠንክሩ እንደሚለው በዛ በርትቶ የምንሄድበት የህይወት እርከን ነው። ጌታ የተባረከ የተመሰገነ ይሁን እና እዚህ ላይ የእግዚአብሔር መንፈስ ነገር ሞኝነት ነው የሚለው። አንዳንድ ሰዎች የእግዚአብሔር መንፈስን በመንፈሳዊ የሚለውን ቃል ቀጥታ መንፈስ ቅዱስ ብቻ ብለው ይወስዱታል። አንዳንድ ሰዎች መንፈሳዊ ህይወት ክርስቶስን ከተቀበልን በኋላ ያለው የትንሣኤ ህይወት ነው ብለው ይወስዱታል። ሁለቱም ያስኬዳሉ። ግን ሁሉን ነገር ለመንፈስ ቅዱስ ብቻ ሰጥተን እኔና እናንተ በውስጣዊ ሰውነታችን ተመግበን ያንን መንፈስ ቅዱስ የሰጠንን የእግዚአብሔርን ቃል ወስደን ለራሳችን ካላደረግነው ውስጣችን ካልተለወጠ መንፈስ ቅዱስ ላይ ልናሳበብ ነው እና በቃ ጌታ መንፈስ ቅዱስ መጥቶ ብሬክ ስሩ እስከሚሰጠኝ ድረስ እጠብቃለሁ ወደሚለው መንፈስ እንሄዳለን። አይደለም። መጽሐፍ ቅዱሳችን ከክብር ወደ ክብር ይገለጣሉ ነው የሚለው እና ውጫዊ ሰውነታችን ቢጎሰቆል እንኳን ውስጣዊ ሰውነታችን ዕለት በዕለት እየታደሰ ይመጣል ነው የሚለው። የእግዚአብሔር ስም የተባረከ ይሁን። ይህ ነገር የሚለው ጌታችን ኢየሱስ ክርስቶስን ነው። ጥበብ የሆነውን ጌታችን ኢየሱስ ክርስቶስን ነው የሚያሳየን። የእግዚአብሔር ስም የተባረከና የተመሰገነ ይሁን። ከእኔ ጋር ስትሆኑ በእኔ ስትሆኑ ብሎ ዮሐንስ ወንጌል ላይ እንደሚናገረው ነውና ለፍጥረታዊ ሰው ግን ይህ ነገር ሞኝነት ነው፣ በመንፈስም የሚመረመር ስለሆነ ነው የሚለው እና መንፈስ የሚለው መንፈሳዊ ህይወታችን እያደገ ሲመጣ በሳሎች ስንሆን የዛን ጊዜ መመርመር እንችላለን። ውስጣችን ይመረምረዋል ማለት ነው። ፎልት ፋይንደር እንሆናለን ማለት አይደለም፣ ግን አይናችን የተኳለ ይሆናል የሚለው ቃል ነው። ራእይ ላይ እነሆ እንድታይ እንድትመለከት ሁሉ አለኝ ብለሻል፣ ሀብታም ነኝ ብለሻል፣ ግን ምስኪን ድሃ ነው፣ በቃ ደንቆሮ ሆነሽብኛል ነው የሚለው። ገላትያ ላይ እንዲያውም የማታስተውሉ ናችሁ ይላቸዋል። ስቱፒድ ነው የሚለው እንግሊዝኛው ቃል። ሆናችኋል ነው የሚለው፣ አላዋቂዎች ሆናችኋል እና የሚያውቁ ሰዎች መሆን አለባቸው። ይህ ማወቅ የሚለው ጊኖስኪ የሚለው ቃል ነው። ኤፒግኖስኪ የሚለውን ባለፈው ጊዜ ተነጋግረናል። ጊኖስኪ ማለት ምንድን ነው? የምንለማመደው ተለማምደን የምናውቀው። አንድ ሴት ከአንድ ወንድ ጋር አብራ በምትተኛበት ጊዜ በባልና በሚስት ደረጃ አወቃት እነው ተገናኛት የሚለውን ሐሳብ ነው የያዘው እና አወቀ እና በውስጣዊ ሰው በማንነታችን ልናውቀው የምንችለው ጉዳይ ነውና ፍጥረታዊ ሰው ይሄንን መማር አይችልም፣ ይሄንን መመራመር አይችልም፣ ይሄንን ማጣጣም መልመድ አይችልም፣ በህይወቱ ይሄ ነገር ሊፈልቅ አይችልም እያለ ነው የሚነግረን። በሌላ አባባል ካፓሲቲ የለውም፣ አቅምና ጉልበት የለውም። እና መጽሐፍ ቅዱሳችን ልክ ግን አዲስ ክርስቲያን በምንሆንበት ጊዜ እንደዚህ አይነት እድል አለን። እንኳን የበሰለ ሰዎች ባንሆን እንኳን ህፃናት ብንሆን እንኳን የመጋት አቅም አለን። ጋትኳቸው አይደለም የሚለው ሐዋርያ ጳውሎስ፣ እንደ ህፃን ልጅ ወተት እንደሚጋት ጋትኳቸው ነው የሚላቸው እና ያም አቅም አለው። ግን ለፍጥረታዊ ሰው ይሄ ነገር የለውም፣ ሊያውቀው አይችልም ነው የሚለው። በጭራሽ ሊረዳው ህብረት አድርጎ ሊገናኘው እንዴት ይችላል? በደማስቆም አስቡት፣ ጌታችን ኢየሱስ ክርስቶስን በክብር አየው። ሌሎቹ ግን አጠገቡ የነበሩ ድምፁንም አልሰሙም፣ የተናገረውን አላወቁም። እሱ ግን ተለማመደው፣ አወቀው፣ በውስጡ ገብቶ ቀረ። አስቡት ልምምድ። አሁን ኢትዮጵያ ውስጥ በጣም ብዙ የህይወት ምስክርነት እየወጣ ነው። ብዙ ሰዎች ይሰማሉ፣ እኛም አድርገናል። በጣም ድንቅ ነገር ነው። መንፈስ ቅዱስ በውስጣችን ሰውነታችን ሲለውጠን የሚሆነው ጉዳዮች በጣም የሚገርሙ ናቸው። ልምምዶች፣ ማወቅ፣ ግኖስኪ የሚለውን ቃል ነው የሚያሳየን እና መንፈሳዊ ነገር የሚያውቁ የበሰሉ ሰዎች አሉ ነው የሚለው ሐዋርያ ጳውሎስ እዚህ ላይ። መንፈሳዊ የበሰሉ ትዝ ይላችኋል። ሐዋርያ ስራ ላይ ችግር መጣና ሐዋርያቶች እባካችሁን እኛ የእግዚአብሔርን ቃል ምን እናድርጋሉ? እናጥና፣ እንጸልይ። ይሄ የምግቡ ጉዳይ የሌላውን ጉዳይ ግን ለሌሎች ስጡ አሏቸው።
ለምንድን ነው እንደዚህ ያሉት? አያችሁ፣ በበሰሉት መካከል መነጋገር አለ፣ ጸጋ መቀያየር አለ፣ መለዋወጥ አለ። አንዱ አንዱን ምን ያደርገዋል? ይባርከዋል። አንዱ አንዱ ላይ ተጽዕኖ ይፈጥራል እና የእግዚአብሔር ነገር ይገለጣል። የእግዚአብሔር ስም የተባረከ ይሁን። አሁን የኛ ችግር ምንድን ነው? በአጠቃላይ በኢቫንጀሊካል በወንጌል አማኞች ችግር የበሰሉ ክርስቲያኖች ብትንትን ብለዋል። እዛም 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 ነው ያላቸው። ልክ መንጋውም ምታ እረኛውም ይበተናሉ እንደሚለው እንደዛው ስለሆነ አብሮ የመጸለይ አብሮ የመወያየት አብሮ ቃሉን የመነጋገር ፓናል ዲስከሽን ቢደረግ ለምሳሌ በሊቃን መካከል እኛ አሁን ለምሳሌ ከኦርቶዶክስና ከፕሮቴስታንት እንኳን ለማድረግ እያሰብን ያለ ነው እና በአፈባ አገልግሎት ትምህርቶች ይደረጋሉ እና በበሰሉት መካከል በበሰሉት መካከል ሉሎ ነው የሚናገረው። በመሰረቱ ጌታችን ኢየሱስ ክርስቶስም ኢሊቶች ማለት ይከታርጉልኝ የቅርብ ወዳጆች ነበሩ፣ ጴጥሮስ፣ ያዕቆብ እና ዮሐንስ። እነዚህን ይዞ ወደ ተራራ ወጣ ይላል። ይሄ ግን ይቅርታ አድርጉልኝ፣ ይሄ ግን ምሳሌ መናገሬ ነው እንጂ ክለርጂ ብለን የምናስበው ሳይሆን የክርስቶስ አካል በሙሉ በዚህ እውቀት ልክ መድረስ፣ በዚህ የጥበብና የማስተዋል ባለጠግነት ልክ መድረስ ይቻላል። ግን ሆኖም ቀረም እድገት ነውና የበሰሉ ሰዎች አሉ፣ ያልበሰሉ ሰዎች አሉ፣ ግልግሎች አሉ፣ በጎች አሉ። እንደዚሁ ደግሞ ሶስት አይነቶች ነው ጌታችን ኢየሱስ በዮሐንስ ወንጌል ባልሳሳት ስንት 21 ላይ ነው የሚናገረውና ጠቦቶች አሉ፣ ግልገሎች፣ በጎችና ጥበቶች አሉ እና እድገት አለ። ግን በበሰሉት መካከል እንደዚህ እንደሆነ ይናገራል። ጌታ ይባረክ እና መንፈሳዊ ነገርን ከመንፈሳዊ ነገር አስተያይተን የሚል ቃል አለና መንፈስ በሚያስተምረን ቃል ደግሞ ይህንን እናገራለን ነው የሚለው። እነዚህ ጥቂት ነገሮች መናገር እፈልጋለሁ እዚህ ቦታ ላይ። በመሰረቱ ምዕራፍ ሁለት ላይ አንደኛ ቆሮንቶስ ምዕራፍ 2 ላይ ተመልሼ እዚሁ ላይ በአስተያየተን የሚለውን ቃል በምናይበት ጊዜ ጥቅሱ እዚሁ ጋር ላይ ያዘው ቁጥር 10 ላይ ለምሳሌ አስተያየተን የሚለው ቃል 13 ላይ ነው ያለው። ቁጥር 10 ጀምሮ በምናይበት ጊዜ ቁጥር 10 ላይ ይቅርታ አድርጉልኝ፣ ቁጥር 10 ላይ የሚናገረው ሐዋርያ ጳውሎስ ስለ መገለጥ ነው የሚናገረው። አይን ያላየችው ትዝ ይላችኋል እና ሬቬሌሽን የሚባለው ጉዳይ ላይ ነው ትኩረት ሰጥቶ እየተናገረ ያለው እና መንፈስም እንደዚህ ይመረምራል፣ እግዚአብሔር በመንፈሱ በኩል ለእኛ ገለጠው ማለት ምንድን ነው? ጌታችን ኢየሱስ ክርስቶስ ለእኔና ለእናንተ ወደ ምድር መጥቶ ሞቶ መነሳቱን እግዚአብሔር ይህንን ምን አደረገ? ገለጠልን ነው የሚለው። ቁጥር 11ና 12ን ስናይ ደግሞ የሚገርም ቃል ነው። እዛ ላይ ደግሞ ያለው ነገር በቃ ወደ ተመስጦ ያስገባናል፣ ወደ አብርሆቱ ያስገባናል። ጌታ የተባረከና የተመሰገነ ይሁን። ስለዚህ ቁጥር 12ና 13 ላይ ስናጠና ደግሞ ያው መንፈሳዊ ነገር ከመንፈሳዊ ነገር ጋር እያስተያየን ይህ ሰው እንግዲህ ሬቬሌሽን ብቻ ሳይሆን ሬቬሌሽን ማለት ክርስቶስ ሪቪል አደረገ፣ ወደ ምድር መጣ፣ ሞቶ ተነሳ፣ ያ ነገር ወይን ግንድ መሆኑ ተገለጠልን። አሁን ይህ ወይን ግንድ የሆነው ጌታ የሱን ማንነት ስለምን ሞተ፣ ስለምን ተነሳ፣ ከሱ ጋር በሞቱና በትንሣኤው እንዴት ተባበርን እያልን እያስተያየን መንፈሳዊን ነገር ከመንፈሳዊ ነገር ጋር እያስተያየን አሁን በጌታ ቤት ውስጥ ሆነን የምንመረምረው፣ የምናጠናው፣ የምንወያየው ጉዳዮች በአጠቃላይ ማስተያየተን የሚለው ቃል ነው። ያ ኢሉሚኔሽን የሚለው ቃል ነው የሚያሳየን እና ማንም በጣም የሚገርም ነው። እንዲያው የተሰጠን እናውቅ ዘንድ ከእግዚአብሔር የሆነ መንፈስ እንጂ የዓለምን መንፈስ አልተሰጠንም እና በቃ መንፈስ ቅዱስ እየመጣ
የሰውየውን ህይወት እየቀየረ እየለወጠ ከእሱ ጋር አብሮሆቱን ኢሉሚኔሽን በቃ ኢሉሚኔት ያደርገዋል። ሬቬሌሽኑን መንፈስ ቅዱስ እንደገና ኢሉሚኔሽን ወደኛ ህይወት ውስጥ አብሮሆቱን፣ ማንነቱን፣ ህብረቱን ያጣምረናል ማለት ነው። ጌታ የተባረከ የተመሰገነ። ቁጥር 13 ላይ ግን ስንመጣ የሚገርም ቃል ነው የሚናገረው። ቅድም የመጣውበትን ነገር ነው እዚህ ላይ መናገር የምፈልገው። መንፈሳዊ ነገርን ከመንፈሳዊ ነገር ጋር አስተያይተን የሚል ቃል አለና አስተያይተን የሚለውን ቃል በምናጠናበት ጊዜ በትክክል አገጣጥመን ልክ በቃ ሲክነራይዝድ አድርገ ነው ይህንን ነገር ሲክነራይዝ ማድረግ ማለት ምንድነው? ልክ የሚገጣጠሙ አካሎች አንድ ላይ ሆነው መገጣጠም ሲጀምሩ አጣምረን በንጽጽር የነበሩ ጉዳዮችን ነው ፈተን አስተካክለን በቦታው ስናስቀምጠው ኤክሰጀሲስ የሚለውን ሐሳብ ስንመረምረው ብልቱን ይከፋፍለን ስናየው ያንን አይተን ደግሞ ይሄኛው ከዚህ ጋር አብሮ ይሄዳል ብለን ስንነጋገር ማለት ነውና ማስተማር የሚለው ቃል ያንን ነው የሚያሳየው። እና ይሄንን አስተያይተን ይቅርታል የሚለውን ቃል እና ይሄንን አስተያይተን እናስተምራለን ነው የሚለው። እና ማስተማር የሚለው ቃል ከማያያዝ ጋር አብሮ የሚሄድ መመሪያን በመስጠት ከዛ ጋር ማስተማር ማዘዝም አለበት። የግሪከኛው ቃል ስታዩት ሰው አስተማረ ሲል ዝም ብሎ ቁጭ ብሎ ዝም ብሎ በአእምሯችን እንደው አብጠን እንድንገኝ ማለት አይደለም። የቃሉን ፍቺ በምናጠናበት ጊዜ የመጀመሪያው ሐሳብ ትእዛዝ መስጠትን ይነግረናል። መረጃ መቅረብን ይነግረናል። ከመረጃ አልፎ ደግሞ መመሪያ የህይወት መመሪያ ነው ብሎ ይነግረናል። የእግዚአብሔር ስም የተባረከ ይሁንና ሐዋርያ ጳውሎስ ይህንን ቃል ብሎ የሚናገረው ሎጎስ የሚለው ቃል ነው። ሎጎስ ብዙ ሰዎች ነው ሬማም የመንፈስ ቅዱስ የተቀባ ቃል ምናምን ብለው ይሄዳሉ። ሐዋርያ ጳውሎስ እያለን ያለው መንፈስም የእግዚአብሔርን ጥልቅ ነገር ሎጎስ የሆነውን ክርስቶስ ኢየሱስን ይገልጥልናል ነው የሚለው። ጌታ የተባረከና የተመሰገነ ይሁን እና እዚህ ቦታ ላይ እንናገራለን ነው የሚለው። እና ሐዋርያው ጳውሎስ መናገሩን አላቆመም። አያችሁ፣ የጠላት አሰራር ሁሉ ጊዜ ዝም በሉ ነው የሚለው። ዝም በሉ። አሁን አንተ ማን ይሰማሃል? አሁን አንተ ማን ያዳምጠሃል? ድሮ ምን ይላል? ሰዎች ባይሰሙን ጫካ ላይ ወጥቼ እጮሃለሁ ሰብካለሁ የሚሉ ሰዎች ነበሩ፣ እስከዛ የሚቀጣጠሉና መናገር የሚባለው ሌሊዮ የሚለው የግሪከኛው ቃል ከሁለት ቃል ነው የመጣው። ላላላ የሚለውና ሌኦ የሚለው ነው ቃል ነው። ከሁለት ቃላቶች ነው የመጡት። ቃሉ ብዙ አያስፈልጋችሁም። የመጀመሪያው ቃል ድምፅን የሚያመለክት ሲሆን ይህ ድምፅ ደግሞ የሰዎችን ትኩረት የሚስብ ድምፅ እንደሆነ ያሳያል። ሌላው ቃል ግን ሌጎ የሚለው ቃል ነው እና ሌጎ በጣም የሚገርም ቃል ነው። ምንድነው የሚለው? ሳብስታንስ ወይም ደግሞ ፍሬ ያዘለ ቃል ነው። ዋጋና ክብደት ያለበት ቃል ነው የሚለው እና የኤፌሶን መጽሐፍ እንግዲህ በምናጠናበት ጊዜ ሐዋርያ ጳውሎስ ሚስጥር ነው የሚለን። ይሄንን ሚስጥር በጫጫታ ይሄንን ሚስጥር የክርስቶስን ማንነት እንደው ዝም ብሎ የሚመጣ ጉዳይ እንዳልሆነ ነው የሚነግረን። ጌታችን ኢየሱስ ክርስቶስ ቁጭ ብሎ አስተማራቸው ይላል። ጸጥ ብሎ ያዳምጡት ነበረ፣ ይመገቡ ነበረ። ይሄንን ያደረገው ለጥቂት ሰዎች አይደለም፣ ለብዙዎች ነው ያስተማራቸው። በዛ አይነት መልከት እስቲ አስቡት። የኢየሱስን ፊልም ስታዩ እንዴት ነው እንግዲህ በታሪክ እንኳን ስናይ ታሪክ ምን መቼም ቤተክርስቲያን ከየት ወዴት የሚለው መጽሐፉን ማየት ትችላላችሁ። ፑልፒት የተጀመረ ምናምን ብዙ ነገሮች ህንጻው ቅርጹ ምናምን እነዚህ ጉዳዮች ላይ በሙሉ የጥንቷ ቤተክርስቲያን እንዴት ነበረች፣ ከየት ነው የመጣው እና እነዚህ ጉዳይ አንድ ፓስተር ዛሬ ሲያጫውተኝ ነበር ትናንትና እና በዛ ጉዳይ ላይ በዚህ ጉዳይ ላይ እኮ እንዲህ ነው እኮ ሲለኝ፣ ያው እኛም እኮ በዚህ ጉዳይ ላይ መጽሐፍ ጽፈን ነበረ አልኩት። ጌታ የተባረከ ይሁን። እሺ። እና ለፍጥረታዊ ሰው መለፍለፍና ቄል የሆነበት ጉዳይ ሐዋርያ ጳውሎስ ግን እየተናገርን ነው። ድምፅ የሚስብ ነው፣ የሰዎችን ትኩረት የሚስብ ጉዳይ ነው እና ደግሞ ሳብስታንስ ያለው ጉዳይ ነው እያለ ነው የሚናገረው።
ታዲያ መመርመርን ብዙ ሰዎች የሚናገሩት ጥቅስ ስላለ ይችኛውን መንካት ይኖርብኛል። ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 40 ጀምሮ ያለውን ላንብብላችሁ። እናንተ ከዛ በኋላ በደንብ ልታዩት ትችላለህ። እናንተ ግን በመጽሐፍት ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም። እርሱም የላከውን እናንተ አታምኑም። በእናንተ ዘንድ የሚኖር ቃሉ የላችሁም። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል። እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። ከሰው ክብር አልቀበልም፣ ዳሩ ግን የእግዚአብሔርን ፍቅር። እነርሱ ስለ እኔ የሚመሰክሩ ናቸው። እነርሱ ግን ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። ከሰው ክብር አልቀበልም፣ ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችኋልና። እኔ በአባቴ ስም መጥቻለሁ፣ አልተቀበላችሁም። ሌላው በራሱ ስም ቢመጣ እርሱን ትቀበላላችሁ። እናንተ እርስ በርሳችሁ ክብርን የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ። እርሱም በተስፋ የምታደርጉት ሙሴ ነው። ሙሴንስ ብታምኑ እኔም ባመናችሁ ነበር፣ እርሱ ስለ እኔ ጽፏልና። መጽሐፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ? በጣም አማርኛው መጽሐፍት፣ መመርመር፣ ቃል የሚለውን ቃል አንድ አድርጎ ጨምቆ ስላስቀመጠው ሐሳቡን ስናጠና ብዙ ግራ ገብት ይለናል። ሐሳቡን በጥቂቱ ነካ ነካ አደርጋለሁ። የሚቀጥሉት መጽሐፍቶቻችን ላይ ዕቅበተ እምነት በሚለው ዙሪያ ላይ አንዱ ሲሪየስሊ እየሰራንበት ያለነው ጉዳይ ይሄ ነው። ቃል ያስታብያል፣ ቃል የሚለው መንፈስ የለበትም፣ ቃል ብቻ ነው የሚለው ሐዋርያ ጳውሎስ ነው። ጌታችን ኢየሱስ ክርስቶስ እዚህ ቦታ ላይ የተናገረውን በስፋት የምናይበት ጉዳይ ነው እና ማናችንም ከእግዚአብሔር ቃል በታች ነን። ከኢየሱስ ክርስቶስ ትምህርት በላይ የሄደ አለ ብዬም አላምንም። ጌታ የተባረከ ይሁን እና ፈሪሳውያኖች ይመረምሩ ነበረ፣ ግን የሚመረምሩት ጉዳይ ሳይበራላቸው ነው። በጣም ሰፊ ትምህርት ነው ያለው እዛ ላይ። እንዳልኳችሁ መጽሐፍ ሳይሆን መጽሐፍት ናቸው የተዘጋጁት እና ጌታ የተባረከ ይሁን። መንፈስ ቅዱስ ሳይገለጥላቸው የሚያደርገውን ምርምር ነው የሚገልጥልን እዚህ ቦታ ላይ ጌታችንን ኢየሱስ ክርስቶስ። እነርሱ መጽሐፍ ቅዱስን እና መጽሐፍትን ይመረምራሉ ይላል እና ሁለቱ የተለያየ ቃላቶች ናቸው በግሪከኛው በምናጠናበት ጊዜ እና መጽሐፍት ብሎ ጳውሎስ እዚህ ቦታ ላይ ይመረምራሉ ብሎ የሚናገረው ግራማ የሚለው ግራማቲክ፣ አሁንም ደግሞ ግራመር የሚለው አሁን ሰዋሰው የሚለው ቃል የመጣውን ከዛ ቃል የመጣው እና መጽሐፍትን እንደዚሁ በግራመር ወይ ደግሞ ኤክሴጀሲስ እያደረጋችሁ ትመረምራላችሁ which is good። ለምሳሌ በመገረፉ ቁስል ተፈውሳችኋል የሚለው it's a past tense፣ ያለፈ ጊዜ ነው። ድናችኋል የሚለው ያለፈ ጊዜ ነው። ፕሪዴስቲኔሽን ስናጠና እነዚህ ቨርቦች በሙሉ እናጠናቸዋለን። የሚታወቅ ያለባቸው ጉዳዮች ቬሪ ኢምፖርታንት ናቸው። ባለፈውም ስናይ ነበረ። ትእዛዝ ሆኖ ያ ትእዛዝ እኔን ነው የሚመለከተኝ ወይስ ደግሞ በእኔ ውስጥ ሆኖ ክርስቶስ ኢየሱስ ነው የሚሰራው የሚለው አክቲቭ እና ፓሲቭ ቮይስ የሚባሉት ጉዳዮች፣ እነዚህን ከመጽሐፍ ቅዱስ ማየትና ማወቅ በጣም አስፈላጊ ነው። የኔ ድርሻ አለ፣ የጌታ ድርሻ አለ እና እነዛን ጉዳዮች ማየት ይገባናል። የእግዚአብሔር ስም የተባረከ ይሁን እና ግራማ የሚለውና ሎጎስ ወይ ደግሞ ሁለቱም መጽሐፍት ሁለቱም ቃል ስለሚል አማርኛው ሌላ ቃላቶች ስላልሰጠን እዚህ ላይ ጉዳዮች ስላሉ ነው እና ሐዋርያ ጳውሎስ ጌታችን ኢየሱስ ክርስቶስ መጽሐፍትን ትመረምራላችሁ እዛ ላይ የሚለው ግራመር የሚለው ቃል ነው የተጠቀመበት እና ብዙ መጽሐፍቶች አላቸው። በጣም ያጠናሉ። እንደ መጽሐፍት ነው የወሰዱት። መጽሐፍ ቅዱስን በዛ መልክ ነው የወሰዱት። ግን ለነሱ ያ መጽሐፍ የምርምር መጽሐፍ ሆኖባቸዋል። ግን ሕይወት ሰጪ እንደሆነ እንዲያውቁ ነው ጌታችን ኢየሱስ ክርስቶስ የሚጠይቃቸው። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል፣ እነርሱን ትመረምራላችሁ። መጽሐፍት ነው ግራፎ የሚለው ቃል ነው እና የተጻፈ መረጃ ወይም ዶክመንት ነው ብሎ ነው የሚለው እና መጽሐፍት
በስክሪፕቶ የሚጻፍ ወይ በታይፕ አድርጋችሁ የምጽፉት መጽሐፍ ዶክመንቶች ማለት ነው። እናንተ በብዙ ዶክመንት ባሉት ህይወት ያለ ይመስላችኋል። እነዛ ሁሉ ግን ወደ እኔ ሊያመጣችሁ የተሰጠ ነገር ነው የሚለውና መጽሐፍትን መመርመር ወይም ደግሞ ግራማታ የሚለው ግራማቲካል ቅድም የተነጋገረው ነው ጉዳይ ነው መመርመር። ግን እነዛ ጉዳዮች ህይወት አይሰጥም። አስፈላጊ ናቸው ግን ህይወት አይሰጥም። ያነበባችሁት መጽሐፍ በሙሉ እነሱ ወደ እኔ ይመሰክራሉ። ጥናት አድርጋችኋል። ስለ ሙሴ ስለ ነቢያት አይታችኋል። ቀለል አድርጌ ነው የዛ ቦታ ላይ የምናየው እና መመርመራችሁ ጥሩ ነው። በመሰረቱ ስትመረምሩ መመርመር የሚለውን ቃል ግን ጌታችን ኢየሱስ ክርስቶስ ሲያስተምረው በጣም ደስ የሚለው ነገር ቅድም እንዳልኳችሁ ነው። አስተያየትን ከሚለው ሐሳብ ጋር አብረው ስናያይዘው መመርመር ማለት ሁለት ሐሳቦችን ነው የሚናገረው። ትመረምራለህ፣ ከዛ ደግሞ ትማራለህ። መማር ብቻ ሳይሆን ከዛ ቀጥሎ ደግሞ ትተገብረዋለህ፣ በህይወት ይገለጥብሃል። እና የግሪከኛውን ቃል በምናጠናበት ጊዜ መመሪያም አለው፣ መረጃም አለው፣ ትእዛዝም አለው። እነዚህን በሙሉ የያዘ ነው። ሁለተኛ መጨረሻ ላይ ደግሞ በህይወታችን መገለጥ የሚገባው ጉዳይ እንደሆነ ነው የሚያሳየን። ስለዚህ እነዚህን መጽሐፍቶች መመርመራችሁ አይደለም ግን ወደ እኔ መምጣት አልቻላችሁም። ምክንያቱም እዛ ቦታ ላይ እንዳሉ ነው ጌታችን ኢየሱስ ክርስቶስ የሚናገረው። ግን ከዛ ስፍራ መውጣት አለባችሁ ነው የሚለው። ካወቃችሁ በኋላ ከተረዳችሁ በኋላ ያንን ጉዳይ መተግበር አለባችሁ። ለምሳሌ ንስሐ ገቡ ከተባለ መጽሐፍ ቅዱሳችን ንስሐ መግባት ማስተማሩ ላይ ብቻ ወይ ደግሞ ማወቁ ላይ ሳይሆን ንስሐ ገብቶ የንስሐ ፍሬ ማፍራት ወይ ደግሞ የጽድቅ ፍሬ ማፍራት፣ እነዚህ ጉዳዮች ያው እንደ ምሳሌ መናገርን ወደ እኔ ልትመጡ አትወዱም ሲል አትወዱም የሚለው ዝንባሌ ነው የሚያሳየው። ጌታችን ኢየሱስ ክርስቶስ ምንድነው ኢዝ ቾይስ ነው የሚላቸው። ሮሜ ምዕራፍ 8 ላይ በምናጠናበት ጊዜ በስጋ ያሉት እነሆ ጌታን ሊያስደስቱ አይችሉም which is ዝንባሌያቸው አቅጣጫቸው ሁልጊዜም የፈለገው ወደዚህ ልታቃናዋቸው ብትፈልጉ ወደዛ ነው የሚሄዱት እና ዝንባሌያቸው ከውስጣቸው በቃ እነዚህ ሰዎች አልተለወጡም፣ አልፈለጉም። በውስጣቸው ይሄ ነገር ኮንቪክሽን አልሰጣቸውም እና ይሄንን አትወዱም ነው የሚለው እና ስላልወደዳችሁ በፈቃዳችሁ ስላልወደዳችሁ አክቹዋሊ ይሄ ቃል ብዙሃን ቃል ነው የሚናገረው እና አትወዱም ሚሊየንስ ሊሆኑ ይችላሉ እና ሃይማኖተኞች ናቸው፣ በሃይማኖት ስር ውስጥ ነው ያሉት እና የሰው መብዛት ባይዘወይ በዚህ ቦታ ላይ እንዲሁ ምንም ጉዳይ የለውም ጌታችን ኢየሱስ ክርስቶስ ነው። ግን ጀነራሊ ስታየው ወደ ጥፋት የሚሄደው ህዝብ ብዙ ነው ብሎ ጌታችን ኢየሱስ ክርስቶስ ሲያስተምር እናውቃለን። እና በእናንተ የሚኖር ቃሉ የላችሁም። አሁን ቃሉ የሚለው ሎጎስን ነው የሚናገረው። የሚኖር ወይም ደግሞ ዱዌል ያደረገ ወይም ደግሞ ህብረት ፌሎሺፕ ያደረገ ቃል የላችሁም። አታውቁትም፣ ህብረት አላደረጋችሁም፣ አላጣጣማችሁትም፣ አልቀመሳችሁትም። ሎጎስ የእግዚአብሔር ቃል ይህ ቃል ምን ያህል እንደሚጣፍጥ በደንብ አልገባችሁም። ይጣፍጣል። መኃልየ ላይ እንደሚለው እንደ ማር እንደ ወተት ይጣፍጣል ትላለች እና በጣም የሚገርም ነው። እና ቃሌን እንዴት ታምናላችሁ ብሎ ጌታችን ኢየሱስ ሃው ካም እንዴት ያልተለወጠ ሰው በውስጡ ያልወረሰ ሰው ከዛ ጋር ህብረት ያላደረገ ሰው ያንን ቃል ያልበላ ያልተመራመረ ያላጠና ክርስቶስን ያልተማረ ሰው እንዴት ብሎ ከክርስቶስ ጋር መኖር ይችላል? ኢምፖሲብል፣ ሊሆን አይችልም። መገኘቱ የለም። አያችሁ፣ ቤተክርስቲያን ውስጥ የእግዚአብሔር ቃል እሁድ ብቻ መሆን የለበትም። በየቀናቶቹ ትምህርቶች መሰጠት አለባቸው። ከእግዚአብሔር ቃል ጋር እንዲገናኙ ማድረግ አለበት። ቴክኖሎጂው አድጓል። መሪዎች በየሳምንቱ ብቻ ሳይሆን በቀን አንድ ጊዜ እንኳን አንድ አርቲክል እየጻፋችሁ ለቅዱሳን ህዝብ መላክ፣ መጽሔት ቢኖርም መጋዚን ቢኖርም መጽሐፍቶች ቢሰጡ ህዝቡ ማንበብና አሁን ያለው ዩቱብ ላይ ተተክሎ ወይ ደግሞ ያልሆነ ቦታ ላይ ገብቶ ጥሩ ጥሩ ነገሮች አሉ፣ እኛም ያስተማርን ነው። ግን መመገብ አለብን። ከቃሉ ጋር ሰዎች መጣበቅ አለባቸው። ስራ መስራት አለብን። ሎጎስ እና መጽሐፍትን ካላመናችሁ ይላቸዋል። እና ይሄንን
ግራማቲካል ስራ የምትሰሩ ኤክሰጂሲስ የምታደርጉትን ነገር በውስጣችሁ የእግዚአብሔር ስም የተባረከ ይሁን። በውስጣችሁ ይሄንን ነገር ካልበላችሁት፣ በውስጣችሁ እሳት ሆኖ ካልተቀየረ፣ ውስጣችሁን ለውጥ ካላመጣው ምን ዋጋ አለው? እና ምንም ጥቅም የላችሁም ነው የሚለው። ግን ቃሉ እንዲናገራችሁ ያ ቃል እንዲለውጣችሁ አልፈቀዳችሁም። በቃ ምርምሩ ላይ ብቻ ተቀምጣችኋል። በመሰረቱ የተጻፈውን የመረመሩበት ቦታ ላይ ፖዝ አድርገዋል። ልክ ቪዲዮውን ስታዩ ጠቃ ስታደርጉት ቪዲዮ ቀጥ ይላል። ከዛ ደግሞ ኦን ስታደርጉት ይሄዳል እና ፖዝ አድርገዋል። እዛ ቦታ ላይ ነው ያሉት። ግን ምን መሆን አልነበረባቸው? እውነትን ካወቁ በኋላ ከተረዱ በኋላ ያ ቃል በውስጣቸው አላይቭ መሆን አለበት። በመንፈስ ቅዱስ በእምነት በኩል ህይወት መዝራት አለበት። ያን ጊዜ እኔና እናንተ እንለወጣለን። ክርስቶስ ኢየሱስ በውስጣችን ያበራል። የእግዚአብሔር ስም የተባረከ ይሁን። ግን እነዚህ ሰዎች አቅም የላቸውም። ፍጥረታዊ ሰው ስለሆኑ የሚያይ አይን የሚሰማ ጆሮ የላቸውም። ቃሌ በእናንተ ዘንድ አይኖርም፣ አባይድ አያደርግም። እና የሚገርም ነው። ይሄንን ለማድረግ በእኛ ገባችሁ? ይሄ ቃል ይሄ ሎጎስ የሆነው ቃል ጌታችን ኢየሱስ ክርስቶስ በህይወታችን እንዲገለጥ ለጌታ ደስ የሚያሰኘውን እንድናገኝ ጌታችን ኢየሱስ ክርስቶስ ይህንን መንገድ በሞቱና በትንሣኤው ከፈለልን። አሁን ወደ ኤፌሶን ላይ ስንመጣ ስንጠቀልለው እንደዚህ ነው። ዓለማውያን ከቁጥር 17 እስከ 19 ላይ በምናጠናበት ጊዜ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ እንግዲህ ወዲህ እንዳትመላለሱ ላለው። ለምን መመላለስ ይቻላል? ክርስቲያን ሆኖ ልክ እንደ አሕዛብ መመላለስ ይቻላል። በጌታ ሆኜ እመክራለሁ፣ እነሱ ባለማወቃቸው ጠንቅ፣ በልባቸው ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔር ሕይወት ራቁ፣ ደንዝዘውን በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት ለወጡ ይላል። ድንዛዜ ነበረባቸው፣ አዚም ነበረባቸው እና ገላትያ ላይም ተመሳሳይ ቃል ነው ሐዋርያ ጳውሎስ የሚናገራቸው። አዚም የጣለባችሁ ሽባ ያደረጋችሁ ጉዳይ ማን ነው? እና የእግዚአብሔር ቃል በውስጣችን እንዲገባ ያስፈልጋል ማለት ነው። የእግዚአብሔር ስም የተባረከ ይሁን። ይሄንን ብታደርጉ፣ ይሄንን ብናደርግስ ምንድነው የሚሆነው? እናንተ ግን ክርስቶስን እንደዚህ አልተማራችሁት፣ አጣጥማችሁታል፣ ቀምሳችሁታል፣ ከወይኑ ግንድ ጋር ቀርባችኋል። አሁን መንፈሳዊ ነገር ከመንፈሳዊ ጋር አስተያይታችሁ የእግዚአብሔር ቃል በውስጣችሁ ገብቶ ይህ ህይወት እንዲሰጣችሁ ከእሱ ጋር እንድትተዋወቁ የበለጠ ጌታዬ ሆይ እንደዚህ እኮ አውቄህ አልነበረም፣ እንደዚህ እኮ አይደለም የማውቀው የእግዚአብሔርን ቃል። ህዝባችን የት እንዳለ በጣም አዝናለሁ። አንዳንድ ጊዜ በጣም ርቆ ነው ያለው ከወንጌል እውነት። ህፃናት ክርስቲያኖች ሆነን ላይሽ እዚህ ላይ ምን ይላችኋል መሰላችሁ? ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ገና ልትደርሱበት ያለ ክብር አለ። ገና ልትጎናጸፉት ያለ የእግዚአብሔር ክብርና መገኘት አለ። ያ በሚሆንበት ጊዜ አስቡት፣ ጽድቅና ቅድስና እውነት የሚባለው ጉዳይ እኮ በብሉይ ኪዳን ቀላል ጉዳይ አይደለም። ሰዎች እኮ አልተቀደሳችሁም ተብለው ወይም ደግሞ ያመጣችሁት መስዋዕት ያልተቀደሰ የረከሰ ነው ተብለው እኮ ለምጽ ሁሉ የሚመቱ የሚታመሙ የሚሞቱ ሰዎች ነበሩ። እግዚአብሔር የሚቆጣበት ጊዜ ነበረ። በጣም ጽድቅ የሚባለው ቅድስና የሚባለው ግን is a high standard የእግዚአብሔር ክብር ብቻ የሚያመጣው ጉዳይ ነው። የክርስቲያኖችን ህይወት ስናይ ቅድስና የሚለው ራሱ ስናጠና ዕብራውያን ላይ በጣም በስፋት ምዕራፍ 1 ላይ
አስቀምጠነዋል። 8 ሞዴሎች አሉ። 6 መንገዶች አሉ ቅድስና ተብለው የሚነገሩ። የእግዚአብሔር ስም የተባረከ ይሁን። እነዚህ ጉዳዮች ሰዎች ሲያውቁት ብቻ ነው ይሄንን ነገር መረዳት የሚችሉት። አለበለዚያ ሊረዱት አይችሉም። እንዲያው በምሳሌ ላሳያችሁ። አይ ዶንት ኖ እንዳጋጣሚ የመጨረሻ ሐሳብ ነው። ይሄንን የዕብራውያን ትምህርት ከአሜን ቲቪ ጋር ለመስራት ስናስብ ያቀረብኩት አንዳንድ ሐሳቦች አሉ እዚህ ላይ። አይ ቲንክ ትንሽ ተለቅ ላድርግና እንዲያው እንዳጋጣሚ ነው ሼር ላድርጋችሁ ምን ማለት እንደሆነ። እሺ ኦኬ ቴንክ ዩ። ስለ ቅድስናው ክብር አሰራር በወንጌላዊ መካከል 5 የተለያዩ እይታዎች አሉ። ሁሉም ትምህርቶች አንዱ ከአንዱ የሚቃረኑ ሳይሆን የመረዳት አድማሳችንን በመንፈስ ቅዱስ አማካኝነትና የልቦና አይኖቻችን በበሩልን መጠን የተገኙ ትምህርቶች ናቸው። ሰው በደረሰበት ይመላለስ የሚለው ነው። በጣም ጥልቅ የሆነ ትምህርት እንደሆነ ለማሳየት ነው። እና ፐርሰናል ሳንቲፊኬሽን የሚባል ጉዳይ አለ። ስፍራዊ ቅድስና ይባላል። እንዲያው አልገባበትም፣ ይችን ተናግሬ ነው የምጨርሰው። ሁለተኛው የጸጋው ዳግመኛ ግብር ወይ ደግሞ ሁለተኛው የጸጋ ስራ ተብሎ የሚጠራ አለ። ሰከንድ ወርክስ ኦፍ ግሬስ ተብሎ በስነ መለኮት የምንማረው ማለት ነው። ሶስተኛው የመጨረሻው ቅድስና አልቲሜት ሳንቲፊኬሽን የሚለው ጉዳይ ነው። ሌላው ደግሞ ዲፊኒቲቭ ሳንቲፊኬሽን ግልጽ የሆነ ቅድስና፣ ፕሮግሬሲቭ ሳንቲፊኬሽን እየጎለበተ የሚሄድ ቅድስና፣ ከትናንት ዛሬ የክርስቶስን ቅድስና እካፈላለሁ በመንፈስ ቅዱስና በእግዚአብሔር ቃል። አብሶሉት ሳንቲፊኬሽን ሙሉ የሆነ ቅድስና የሚል አለ እና ቅድስናን 8 የተለያዩ ናሙናዎች ቀደም ያልኳችሁ ናቸው። እነዚህን ጉዳዮች እንዲው ነካ ለማድረግ ነው። የዕብራውያን መጽሐፍ በጣም ሲሪየስ የሆነ መጽሐፍ ነው። ስለ ቅድስና፣ ስለ ጽድቅ የሮሜ መጽሐፍ ጽፈናል። ሮሜ መጽሐፍ 3 መጽሐፍቶች ናቸው። በጣም እየጸለይንበት ነው ያለ ነው። በጣም በርካታ የሆኑ ኦርቶዶክሶች ቅዱሳኖች የማንንም እምነት ሳይነካ ጤናማ ሆነ የእግዚአብሔርን ቃል የፈታ መጽሐፍቶች ናቸውና ከኦርቶዶክስም ያሉ ከኦርቶዶክስም ህብረት የዳኑ ሰዎች የሚያነቡት መጽሐፍ ነው እና በዚህ ጉዳይ ላይ እንጸልይና አብረን እንተባበር። የኤፌሶን መጽሐፍ ሰፊ ጉዳይ አለው። መመርመር ማጥናት የሚለው ቡኪሽ የሚለው ጉዳይ ሳይሆን ሐዋርያ ጳውሎስ በስፋት የተናገረበት ነው። ወደፊት በዕቅበተ እምነት በዚሁ ጉዳይ ላይ እንጽፋለን። ለምንድን ነው ብዙ ጊዜ ይህንን ነገር የምታደርጉት ብትሉኝ፣ የእግዚአብሔር ቤት ተደፈረ፣ ብዙዎች ፋነኑበት፣ ቀለዱበት እና አትሊስት ማሳተም እንኳን ባንችል ወይ ደግሞ እንደው አቅምና ጎልበት ባይኖረን መጽሐፉን አዘጋጅተን አስተካክለን ማስቀመጥ ይኖርብናል። በዲያስፖራውም በኢትዮጵያ ምድር በኤርትራ ምድር ለሁሉም የሚጠቅም ሆኑ የተሰሩ መጽሐፍቶች ናቸው። እኔ የምለምናችሁ ያው እንደሆነ ፌቨር ለኔ እንድታረጉልኝ ብዬ አይደለም። እኛ ዋጋ ከፍለን ለጌታ ደስ የሚለውን ነገር ለማድረግ እየሰራን ያለ ነው። በጣም ጥቂት መጽሐፍቶች ከዚህ በኋላ ይቀሩኛል ብዬ አስባለሁ። ራፓፕ አድርጌ ማስተካከላቸው በጣም ለቤተ ክርስቲያን ክፍተት የሆኑ ችግሮቻችንን በማየት እነዚህ ስራዎች ቤተ ክርስቲያን ከየት ወዴት የሚለው መጽሐፍ ማየት ትችላላችሁ። የኤፌሶን መጽሐፍ ማየት ትችላላችሁ። በቅርቡ ደግሞ ወደፊት በመንግስትና ቤተ ክርስቲያን በሚለው እንደዚሁ መጽሐፍቶቻችን በዚህ ዓመት ያልቃሉ።
ጌታ ቢፈቅድና በዕቅበተ እምነት አንደኛ ዮሐንስ መጽሐፍ እና የባለሙያዎችና የነጋዴዎች በክርስቶስ ቤተክርስቲያን ወንጌል አስተምሮ በዛ ዙሪያ ላይ አንድ ሁለት መጽሐፍቶች አሉ። እነዚህ ጠቅለል አድርጌ ጌታ ቢፈቅድልኝ በሕይወት ዘመኔም መስራት የምፈልጋቸው የመጨረሻው ጥግ ዋጋ ከፍዬ ልሰራባቸው እንዲሁ በግልጽ ለመናገር ነው፣ እስከዛሬ ያልተናገርኩት ዋጋ ከፍዬ ልሰራባቸው ማስባቸው ፕሮጀክት አድርጌ ያስኳቸው 41 ናቸው የሚሆኑት። 24ኛው ላይ ነው ያለነው። እነዚህ መጽሐፍቶች የሚቀጥሉት 2 ዓመት ካለቁ በኋላ ስራዬን ጨርሻለሁ ብዬ ነው የማምነው እና ከዛ በኋላ ወደ ማስተማሩ በየሀገሩ በየከተማው ሄዶ ስራዎች የመስራት ጉዳይ ነው። ይሄ አንዱ ዘርፍ ነው፣ ባይዘው የአገልግሎታችን ዘርፍ ነው። ያችን እኔና ቤቴ በምንም አይነት ባለን አቅምና ዋጋ እንጨርሳለን ከጌታ ጸጋ ጋር ብዬ አምናለሁ። እነዛን ስራዎች እንሰራለን። ከዛ በኋላ አያችሁ መጽሐፍ ቅዱሳችን ነቢያቶች ወይ አስተማሪዎች ወይ አገልጋዮች ያቀርባሉ። የመቀበል ያለመቀበል ጉዳይ የአንድ ትውልድ የአንድ ህብረተሰብ ጉዳይ ነው። ለዚህ ነው እግዚአብሔር በዕብራውያን ላይ በአዲስ ኪዳን ማስተምረው ብዙ ጊዜ ለምንድን ነው? ለእኛ ብዙ ነገር ስላለው። አንዳንድ ሰዎች ብሉይ ኪዳን ላይ ስትመጣ ለምን ያው አዲስ ኪዳን ላይ የለም ምናምን ስለሚሉ ማለት ነው። ሁለቱ መጽሐፍ ቅዱስ ናቸው በመሰረቱ ማምነው። ግን እንዲሁ ቀለል ለማድረግ ለእናንተ እነሆ ድምፄን አልሰማም አሉ፣ እልከኞች ሆኑ። በዚህም ምክንያት ያንን ትውልድ ተቆጥቼ ወደ እረፍቴ አይገቡም አልሁ። ስለዚህ ይላል ሐዋርያ ጳውሎስ ዕብራውያን ምዕራፍ 2 ላይ ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ ከአንዳች እንዳይኖር ተጠንቀቁ። ከዛ በኋላስ ሰምተው ያስመረሩት እነማን ነበሩ? ከግብፅ የወጡ አይደሉምን? ስለዚህ ለዚህ ጉዳይ ደግሞ እኔና እናንተ እንፍራ፣ እንጠንቀቅ ብሎ ይናገራል። እናንተ የሚለው የእኛን ህዝብ ነው፣ የእኛን ትውልድ ነው። እና አንድ ትውልድ ላይሰማ ይችላል። እንደዚሁ ሲጨፍር ሲዘል ነው እንደፈለገ ሲፋንን ሊሄድ ይችላል። እኛ ግን የተሰጠን ወንጌል አዘጋጅተን አስተካክለን እግዚአብሔር የሰጠንን ጌታ ሆይ የሰጠኸኝን ስራ ፈጽሜ ያከበርኩ ብሎ እንደተናገረ ስራችንን እንሰራና እናስቀምጣለን። የመቀበሉ ጉዳይ፣ የመረባረቡ የመስራቱ ጉዳይ የትውልዱ ጉዳይ ነው። ካልሆነስ ያንን ትውልድ ወደ እረፍቴ አይገቡም ብዬ በእውነት ማልሁ። እግዚአብሔር አይቀየርም። ወንድሜና እህቴ የእግዚአብሔርን ቃል ሳንበላ የእግዚአብሔርን ቃል ሳንጠጣ በአንድ የሆነች ትንቢት ወይ ደግሞ በአንድ የሆነ አገልጋይ ጸጋ እንዲው ነገራችን በሙሉ ሁሉ መንፈሳዊ ህይወታችን ማለት ነው። እኔ ያው ሌላው ነገር ሊመጣ መንፈሳዊ ህይወታ አዲሱ ሰው ውስጣዊ ሰውነታችን ይቀየርና ክርስቶስን ወደ መምሰል እንሄዳለን የሚባለው ጉዳይ ዘበት ነው። በዚህ ጉዳይ ራሳችንን እንጠብቅ። ጌታ ያክብርልኝ። ሻሎም